ጽጌ ተኝታለች ከሌላ ሴት ጋር እንደማወራ አድርጌ ፕራንክ እናረጋታለን። ሄሎ ሰላም ነኝ ፍቅር። አንቺ በቃ የሚደወልበትን ሰዓት ታውቂዋለሽ። ጽጌ ተኝታለች። እንዴት ደስ እንዳለኝ ደግሞ በጣም ናፍቀሽኝ ነበር። አሁን ነው ኧረ እኔ ደህና ነኝ። ምን ሆናለሁ አንቺ እያለሽልኝ በጣም ናፍቀሽኝ ነበር። በአሪፍ ሰዓት ነው የደወልሽ። ታውቂ የለ በጣም እንደምወድሽ። ድምፅሽ ደግሞ እንዴት እንደናፈቀኝ። ይኸው ምግብ አልበላው፣ ውሃ አልጠጣው፣ ቁርስም እራትም አልበላሁኝ። በጣም ናፍቀሽኝ ነበረ። ወንድሜ እንዴት ነው? ሰላም ነው? ኧረ ስራ እንዴት ነው? ሁሉ ሰላም ወይ? ጓደኛዬ ጋር እያወራሁ እኮ ነው። ፍቅር ይሄን እድምስት እንዴት ነህልኝ? ስራ አሪፍ ነው? ጓደኛዬ ጋር ነው። ጓደኛዬ እያወራሁ ነው። ረበሽኩሽ? ጓደኛዬ እኮ ደውሎልኝ እና እንዴት ነህ? ሚስትህስ እንዴት ናት? አንተ እኮ ነው ጓደኛዋ ደህና ናት? ማለቴ ያው ሚስትህ ጤንነቷ ሁሉ ሰላም ነው? እንደተጠበቀ ነው? አንተ አትደውልልኝም እንዴ? እኔ ካልደወልኩልህ በቃ እንዲህ ሰው አይናፍቅህም? እንዲህ ኧረ በፈጠረ እንዲሁ አሁንማ በጣም እየታዘብኩ ነው። እንደ ወንድምነት የሚቆጠር ጓደኝነታችን እኮ የትም ቀረ። ወይ ምን ነው ይኔማ እንዳላወራሁም ጓደኛዬ ነው ምናምን እያልካል ነበር እንጂ ላገናኝሽ ማለት ነው። ጓደኛዬ ነው እኮ እያወራለሁ። ጽጌ ደህና ናት። አዎ ትንሽ ራሷን አመማር ጓተኝታ ነበር። እዛ እንታው አሞኛል። አረፍ ጽጌ ጎንፋን ይዟት ራሷን አመማር ጓተኝታ ነበር። እናንተ ግን ስራ አሪፍ ነው አይደል? አንተኮ ነው እና ደግሞ ያው ምንድን ነው ምን ይሮጥ ነበር? ጓደኛዬ ነው። ሴት ናት እንዴ? ሴት አላወራሁም። በእንቅልፍ ልብሽ ነው ሴት። ኧረ እባክህ ጓደኛዬ ነው። እና በቃ እሺ ደህና ሁን፣ እደውልልሃለሁኝ። እሺ እሺ አባቴ አመሰግናለሁ። ምንድን ነው ሲዘል የወረህ ነበረው እንዴ? አንቺ እያልኩ ነው። ጓደኛዬ ነው። ያኔ ሳወራው በጣም ጓደኛ ከመሆናችን የተነሳ አንቺ እያልኩ ነው የማወራው። በጣም እንጂ ጓደኛዬ ነሽ። እኔ ሰሚን ብያለሁ። እሺ ፕራንክ ያደርግኝ። ሴት አላወራሁም። ማርያም ዝም ብዬ በዚህ በስልክ ነው እያወራ የነበረው። ፋሚሊ